እንደምናላችሁ ውድ ተማሪዎች፣ ይህ የሰባተኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 5 ላይ ደርሰናል። የጊዜ አጠቃቀም በሚል ርዕስ ስር የቀረበውን ሞኜ ተላሌ የሚለውን ግጥም እንደሚከተለው አነብላችኋለሁ። ሞኜ ተላሌ በአራት እግሩ ሲሄድ ሲቆም በሁለቱ፣ ሲያጌጥ ሲለባብስ የሰው ልጅ ኩራቱ፣ ይኖረ ይመስለዋል ዓለም እንዴት ጣፍጣ፣ ውዙ ሲያብለጨልጭ ፈገግታው ሲበራ፣ ሰው ነኝ እኮ ማን አለ ጠንካራ፣ ብሎ ሲደነፋ ቆሞ ሲንጠራራ። ፍጹም አያስብም ሰዓቱ ሲቆጥር፣ ነገ ዛሬ ሆኖ ወደ ትናንት ሲዞር፣ ቀድሞ አይሰማውም ደቂቃው ማለፉ፣ ቀኑ መሽቶ ነግቶ ሲለፈልፍ ወፉ። ዛሬ እኮ ዛሬ ነው ነገም ቢሆን እሱ፣ ከእድሜው ላይ አንድ ቀን ሁለት መቀነሱ። ይህ እርጅና አይደለም ዛሬ ጤናማ ነኝ፣ ተመልከት ጡንቻዬን ዝለል ብረር ሲለኝ። ነገ 29 በዓመቱ 30፣ አበድክ ጤና የሚለህ ገና ነኝ ጎልማሳ። 30ውም አልፎ 40 ዓመት ሲሆነው፣ ቁጭ በል ተጫወት ይቅርብህ ሩጫው። ማሞ መስታወቱን እስቲ ወዲህ ስጠኝ፣ ከሽበቴ በቀር አሁንም ወጣት ነኝ። 50ም 60ም አልፎ 90 ቢሞላ፣ ሞኝ ነው የሰው ልጅ ማሙዬ ተላላ። ዕድሜ እያሳሳቀው እርጅና ቤት ገብቶ፣ ዞር ብሎ ሲያስተውል ያንን ዳገት ወጥቶ፣ መርበትበት መደንገጥ ያኔ ነው ሐዘኑ። ይገርማል ይደንቃል ልጄ እንዴት የደቀኑ፣ ሁሉም አዲስ ነገር አይቶ ማያውቀው፣ ከቶ ምን ልብስ ነው ሳውቅ ያጠለቀው። ውሃ ውስጥ ቆይቶ በሳት የተቆላ፣ ቆዳው ተጨማዶ ሲመስል ባቄላ። ጅማቱ ሲታሰር እግሩ ሲሄድ መተው፣ እጁ ሲንቀጠቀጥ መጨበጥ ሲያቅተው፣ አይኑ እየደከመው ጆሮ ሲያወላውል፣ አንሱኝ ብድግ አርጉኝ ያዙ ልቀቁኝ ሲል፣ እንዳያፍር ሲባል እንዳያወርድ ሲጠገን፣ ሕልም እየሆነበት የበረረው ዘመን። ለጽድቅ ነው ብሎ ሞት መጥቶ ሲያነሳው፣ ሰው ያብዳል ይጮሃል ያለቅሳል በሬሳው። እሺ ተማሪዎች፣ ይህ ግጥም በመማሪያ መጽሐፋችን ከገጽ 82 እስከ 84 ላይ ቀርቧል። ግጥሙን እያነበባችሁ እንድትለማመዱ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች። እንደምናላችሁ ውድ ተማሪዎች፣ ይህ የሰባተኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 5 ላይ ደርሰናል። የጊዜ አጠቃቀም በሚል ርዕስ ስር የቀረበውን ሞኜ ተላሌ የሚለውን ግጥም እንደሚከተለው አነብላችኋለሁ። ሞኜ ተላሌ በአራት እግሩ ሲሄድ ሲቆም በሁለቱ፣ ሲያጌጥ ሲለባብስ የሰው ልጅ ኩራቱ፣ ይኖረ ይመስለዋል ዓለም እንዴት ጣፍጣ፣ ውዙ ሲያብለጨልጭ ፈገግታው ሲበራ፣ ሰው ነኝ እኮ ማን አለ ጠንካራ፣ ብሎ ሲደነፋ ቆሞ ሲንጠራራ። ፍጹም አያስብም ሰዓቱ ሲቆጥር፣ ነገ ዛሬ ሆኖ ወደ ትናንት ሲዞር፣ ቀድሞ አይሰማውም ደቂቃው ማለፉ፣ ቀኑ መሽቶ ነግቶ ሲለፈልፍ ወፉ። ዛሬ እኮ ዛሬ ነው ነገም ቢሆን እሱ፣ ከእድሜው ላይ አንድ ቀን ሁለት መቀነሱ። ይህ እርጅና አይደለም ዛሬ ጤናማ ነኝ፣ ተመልከት ጡንቻዬን ዝለል ብረር ሲለኝ። ነገ 29 በዓመቱ 30፣ አበድክ ጤና የሚለህ ገና ነኝ ጎልማሳ። 30ውም አልፎ 40 ዓመት ሲሆነው፣ ቁጭ በል ተጫወት ይቅርብህ ሩጫው። ማሞ መስታወቱን እስቲ ወዲህ ስጠኝ፣ ከሽበቴ በቀር አሁንም ወጣት ነኝ። 50ም 60ም አልፎ 90 ቢሞላ፣ ሞኝ ነው የሰው ልጅ ማሙዬ ተላላ። ዕድሜ እያሳሳቀው እርጅና ቤት ገብቶ፣ ዞር ብሎ ሲያስተውል ያንን ዳገት ወጥቶ፣ መርበትበት መደንገጥ ያኔ ነው ሐዘኑ። ይገርማል ይደንቃል ልጄ እንዴት የደቀኑ፣
ሁሉም አዲስ ነገር አይቶ ማያውቀው ከቶ ምን ልብስ ነው ሳውቅ ያጠለቀው። ውሃ ውስጥ ቆይቶ በሳት የተቆላ ቆዳው ተጨማዶ ሲመስል ባቄላ። ጅማቱ ሲታሰር እግሩ ሲሄድ መተው፣ እጁ ሲንቀጠቀጥ መጨበጥ ሲያቅተው፣ አይኑ እየደከመው ጆሮ ሲያወላውል፣ አንሱኝ ብድግ አርጉኝ ያዙ ልቀቁኝ ሲል፣ እንዳያፍር ሲባል እንዳያወድ ሲጠገን፣ ህልም የሆነበት የበረረው ዘመን ለጽድቅ ነው ብሎ ሞት መጥቶ ሲያነሳው፣ ሰው ያብዳል ይጮሃል ያለቅሳል በሬሳው። እሺ ተማሪዎች፣ ይህ ግጥም በመማሪያ መጽሐፋችን ገጽ 82 እስከ 84 ላይ ቀርበዋል። ግጥሙን እያነበባችሁ እንድትለማመዱ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች።